የኔት ለወደፊቱ ግን ስልክ ስታወሪ ተጠንቀቂ እሺ። እሺ በጣም አመሰግናለሁ። ፍቅር እባላለሁ። ምንም አይደል። ይቅርታ ስምህን ግን አልነገርከኝም። አስፈላጊ ነው? አይ ተው በቃ። ካስፈለገሽ ግን እነግርሻለሁ። ሮቤል እባላለሁ። እሺ ሮቤል አመሰግናለሁ። ምንም አይደል። ለሌላ ጊዜ ግን ተጠንቀቂ እሺ። እሺ ግን ስልክ እንድትሰጠኝና ብንገናኝ ደስ ይለኛል። ሌላ ቀን መገናኘቱ አስፈላጊ ነው? አይ ሌላ ነገር አስቤ አይደለም። ምሳ ብቻ ልጋብዝህ ፈልጌ ነው። ኦኬ ስልክ ግን የለኝም። ታዲያ እኔን ከፈለግሽ እዛ ዛፍ ስር ካመጣሽ አታጭም። ዛፍ ስር? አዎ ምን ነው? አይ ምንም። እሺ በቃ መልካም ቀን። እንዴት ነሽ? ሰላም ነው? ያንተና መጥቻ ነበር። ይገርማል። ምኑ? ትመጫለሽ ብዬ አልጠበቅኩም ነበር። እንዴት? እንዳንቺ እመጣለሁ ላይ ነበር የቀረችው። ማናት? ይመስለኛል ፍቅረኛ መሆን አለባት። እንዴት አወቅሽ? ያው የብዙ ሰዎች ጉዳት ፍቅር ነው ብዬ ነው። እናቴ ናት። እናትህ ለምን መጣሁ ብላ ቀረች? ለእኔ ብላ። አልገባኝም። ግልጽ አድርግልኝ እስኪ። አባቴ በልጅነቴ ነው የሞተው። እናቴ ናት ብቻዋን ያሳደገች፣ ትምህርትም ያስተማረች። እናቴ ቡና የመጠጣት ሱስ አለባት። ከዛም በላይ ደግሞ የማፍላትም ሱስ ነበረባት እና አንድ ቀን ቡና እንድገዛላት ልከኝ እሺ እሺ እያልኩ አደናቆርኳት። በወቅቱ ከአንዲት ሴት ጋር ቻት እያደረኩ ነበር። እሱን አቋርጦ መነሳት ከበደኝ። እናቴ ራሷ ለመግዛት ተነሳች።
በጣም ቆየች። እኔም ስልኬን አስቀምጬ ላያት ስወጣ ሰፈሩ ውስጥ ግርግር ተፈጥሯል። ጠጋ ብዬ ስጠይቅ አንዲት ትልቅ ሴትዮ ለልማት በተቆፈረ ጉድጓድ ውስጥ ወድቃ እንደሞተች ነገሩኝ። በጣም ደንግጬ ለማየት ጠጋ ሲል የእናቴን ነጠላ አየሁት። በጣም ነበር የደነገጥኩት። ራሴን ወዲያው ሊሰጥኩት። ከዛ ስነቃ ሆስፒታል ላይ ነቃሁት። እናቴን ስጠይቃቸው እንደሞተች ነገሩ። ከዛስ? ምን ከዛ በኋላ አለው። ይኸው እንደምታይኝ ከመጠጥና ከሲጋራ ጋር ጓደኛ። ሲጋራና መጠጥ ሞቶች እናት በእኔ ምክንያት እኔ ስህተት እንደተፈጠረ ማወቅ ወይም ማሰብ አልፈልግም። ይገርማል። ስንቱን በማይረባ ቴክኖሎጂ ቤተሰቡንና ሀገሩን የረሳው። ከዛ ጊዜ በኋላ ስልክ ጣለው። ስልክ የለኝም ስትለኝ እኮ ትናንትና ግራ ገብቶኝ ነበር። ይኸው የሞተችው እናቴ በሱ ምክንያት አጣሁ። ትመለሳለች ብዬ እስካሁን እየጠበቁ። ምን ተሰማክ? ሰላም። ሌላስ? መረጋጋት። አየህ ሮቢዬ፣ እስካሁን የደረሱብህ ነገሮች በሙሉ ፈተና ነበሩ። ግን አንተ ነህ እነዛን ነገሮች ማለፍ የከበደ። አንድ ነገር ታውቂያለሽ? ህይወትሽ ውስጥ አለ የምትይው ነገር፣ የኔ የምታያቸው ሰዎች፣ እነሱን በምታጭ ሰዓት
እንዳትነሽሽ ትሰበራለሽ። ይገባኛል፣ ስሜትን ተረድቻለሁ። ነገር ግን እነዚህ የመጡት ፈተናዎች በሙሉ አንተ ሊጥሉ ነው። ግን እነዛ ነገሮች ማሸነፍ ትችላለህ። አላውቅም፣ በዚህ ነገር የተነሳ ስንት ፈጣሪ እንደተናገር ስንት ፈጣሪ እንደወቀስኩት ማለት አንድ ነገር ሳይገባኝ ቀርቶ ነበር። እሱ ከፈለገና እሱ እንዲሆን ካቀደው ምንም ነገር ከመሆኑ በላይ ነው። የእናቴ ሞት ወጭ ግን ያው ሰው አይደለም እንደዚህ ነገሮችን ለመረዳት በጣም ይቆያል። ሮቢዬ ከዚህ በኋላ ግን ቃል ልትገባልኝ እፈልጋለሁ። ምንድነው ቃል ምገባልሽ? አሁን ካሉት ነገሮች በሙሉ እንደምትወጣ። ወድጄ የገባባቸው ነገሮች እኮ እንዴት ባንድ ይወጣል? ይገባኛል፣ ግን በምትፈልገኝ ነገር ሁሉ ሁሌም ከጎኔ ነህ። ብቻህን አይደለህም ከዚህ በኋላ። እንደሱ ከሆነሽ አንቺ ከጎኔ ካለሽ ምንም ማድረግ እችላለሁ። ለዛ ነው ቤተክርስቲያን የመጣው። ቃል ገባልኝ። በሞተችው በእናቴ አጥንት እምልልሻለሁ። ቃል ገባለሁ። አምናለሁ። ሰላም ነው አባ? ፍቅር የለችም እንዴ? አዎ የለችም። አንተን ግን ማን ልበል? ሚኪ ይባላል፣ ወንድሟ ነኝ። ደጋግሜ ስልኳ ላይ ብደውል ስልኳ አይሰራም እና በጣም ስለጨነቀኝ ነው እዚህ ድረስ የመጣሁት። አዎ ፍቅር የለችም። ዛሬ ሌሊት ነው ወደ ካናዳ የበረረችው። ማለት እየቀለድክ? ማለት ቀልድ ነው? እየቀለድኩ አይደለም። ግን አንተ ማን ልበል? እኔማ ሮቤል ነኝ፣ ጓደኛዋ። ኦኬ ሮቤል የምትባለው አንተ ነህ? አዎ። እንደውም ደብዳቤ አስቀምጣልሃለች፣ ላምጣልህ። ቆይ የምን ደብዳቤ? እንደውም ጠብቀኝ፣ ላምጣልህ። ቆይ መልካም ቀን። ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር መምህሬ አብራኝ
ካያችው ንገሩኝ ሰላሜ ለአንድ አፍታ ያለሷ ለመኖር ሩቢ ይህን ደብዳቤ ጽፌ ስሰጥ ሁለት ነገር እያሰብኩ ነው። አንድ እኔን ስታጣኝ እንደምትጎዳና እንደምታዝን አውቃለሁ። ግን መለየታችን ግድ ሆነ። ሮቢ ጊዜ ፈቅዶ አንድ ቀን እንገናኝ ይሆናል። ራስህን ጠብቅ። ደግሞ እኔ እንደሌሎች ሴቶች ጠብቀኝ አልልህም። የፈለግካትን ቆንጆ ሴት መርጠ ማግባት ትችላለህ። በጣም በጣም እወድሃለሁ። ደህና ሁንልኝ የኔ ፍቅር። ያስረሳ ቺን ቆንጆ የፍቅር መመሬ አብራኝ እንድትኖር እንደ ቃል ዘንታ ካያችው ንገሩኝ ሰላሜ ለአንድ አፍታ ያለሷ ለመኖር እንዴት እችላለሁ ዳግም ከተሰበርኩ አልችልም ሞታለሁ ሐዘኔ ይበልጣ ስቄ ከዋልኩበት የምወደውል የኔ ያልሆን ነገሮች እየነጠቅ ብታሰቃይ ጊዜ ሰጠሁ ጊዜ ወስዶብኛል የትኛው ኃጢአቴ ነው እንዲህ የምታሰቃይ የልቤ የውስጤ የኔ ካልሆነች ለምንድን ያመጣል ዳቴን ወሰድካል አባቴን ወሰድክ ደግሞ እሷን አብራኝ እንድትኖር እንደ ቃል ዘንታ ካያችው ንገሩኝ ሰላሜ ለአንድ አፍታ ያለሷ ለመኖር እንዴት እችላለሁ ዳግም ከተሰበርኩ አልችልም ሞታለሁ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ ያልሆን ብሎኛል ጊዜ ሰጠሁ ጊዜ ወስዶብኛል የልቤ የውስጤ ያለፈው ቁስሌ ያስረሳ ቺን ቆንጆ የፍቅር መመሬ አብራኝ እንድትኖር እንደ ቃል ዘንታ ካያችው ንገሩኝ ሰላሜ ለአንድ አፍታ ያለሷ ለመኖር እንዴት እችላለሁ ዳግም ከተሰበርኩ